ድላለ በስም ድላለ በቃል ድላለ በስም ድላለ በቃል ተራራው ይናዳል አማኑኤል ስለ ባህር ይከፈላል መድኃኔዓለም ስለ እሺ አሁን ስንዘምረው የነበረው መዝሙር የትኛው ቅኝት ውስጥ እንደሚገኝ ብዙዎቻችን መለየት እንቸገራለን። ለምሳሌ የተነሳንበት የመጀመሪያው ኪ እቺ ትንሽ ወጣታችን ናት። እግዚአብሔር ይመስገን የክራሩ ድምፅ እንሰማለን መጀመሪያ። ከዛ በኋላ እግዚአብሔር ይመስገን እግዚአብሔር ይመስገን ላላላላላ ድላለ በስም ድላለ በቃል ድላለ በስም ድላለ በቃል። የመጀመሪያው ስንኝ ላይ ለመለየት ብዙም እንትን አይልም። ሁለተኛው ስንኝ ላይ ግን በቃል እዚህ ላይ የመጀመሪያው ጣታችን ላ በቃል መጨረሻ የረገጥንበት ቀለም ላይ ላ ሚለውን እናገኛለን ማለት ነው። ላ ላ ላ ላ ላ ድላለ በስም ሚለውን አገኘ ነው ማለት ነው። ከዛ እቺን ቅኝት ላ ላ ላ ላ ላ ላ ላ ላ ላ እቺ ትዝታ ቅኝት እንደሆነች መጀመሪያ አካባቢ ስንማር የሰማነው ስለሆነ ስለዚህ ድላለ በስም ድላለ በቃል የሚለው መዝሙር ትዝታ ቅኝት እንደሆነ ተረድተናል ማለት ነው። ብዙ ጊዜ የመዝሙሩ ሁለተኛው ስንኝ ላይ ወይም ሁለተኛ መስመር ላይ ብዙ ጊዜ የምናገኘው ወይ ደግሞ የመጨረሻው ላይ የምናገኘው ማለት ነው። በዚህ መሰረት ቅኝት መለየት እንችላለን። ሌላው ሜጀር ወይንም የድምፅ ከፍታ የምንለው አለ መዝሙር ላይ ማለት ነው። የድምፅ ከፍታ ማለት የአንዱን ዘማሪ የመጮህ አቅሙ እንደማለት ነው። ላ ላ ላ ላ ላ እኔ ድላለ በስም ስዘምር ድላለ በስም ድላለ በቃል በዚህ ሊቀለኝ ይችላል። ሌላ ዘማሪ ደግሞ ድላለ በስም ብሎ የመጮህ አቅም ሊኖረው ይችላል። ስለዚህ ሜጀሩን የምንለየው ቅድም ባልነው መሰረት በስንኙ ነው። በመዝሙሩ የመጨረሻ ክፍል ወይ ደግሞ ሁለተኛው ስንኝ የመጨረሻው ኪ ላይ እንለየዋለን ማለት ነው። ስለ ሜጀር እና ስለ ቅኝት በተወሰነ መልኩ በዚህ እናያለን። ለበለጠ በአካል መታችሁ መማር ለምትፈልጉ 4 ኪሎ ሲሳይ በገና የዜማ መሳሪያ ማሰልጠኛ ተቋም ላይ ብቃት ባላቸው መምህራን ስልጠናው ይሰጣል። አድራሻውን ከፈለጋችሁ 4 ኪሎ ቅድስት ሥላሴ ዩኒቨርሲቲ ወረድ ብሎ ግንፍሌ ድልድይ ፊት ለፊት በሚገኘው ቤተሰብ መምሪያ ግቢ ውስጥ እንገኛለን። መታችሁ በአካል መማር ትችላላችሁ። ሌሎች ተጨማሪ አድቫንስ ኮርሶችን እንሰጣለን።